ዛሬ ይሄንን ቆንጆ የፒዛ ሶስ እንሰራለን ማለት ነው። እኛ የመዳም ቅመሞች ያለንበት ሁኔታ ራሳችን ነው የምናውቀው። የመዳም ቅመሞች መቼም ፈርዶብናል። ከመሬት ተነስቶ ነው የአረብ ልጆች አሁን ለአሁን ፒዛ ካልሰራሽልም ብሎ ጉራ የሚያጋቡን ማለት ነው። እኛ የራሳችን እንትን ጉራ አጋብቶናል፣ እንደዛውንም እነሱ ይጨምሩልናል ማለት ነው። እንግዲህ ዛሬ በቃ ፒዛ ስርልኝ ካሉኝ በቃ ፈጠን ብዬ አጂናውን አጅኜ እሰራላችኋለሁ ማለት ነው። ይሄንን ነገር ጃይዝ ካረኩት እንደምታዩት ዛሬ አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናል የቤተሰቦች ክርስቲያኖችም ሰላም ሰላም ብያለሁ። ሁላችሁም ባላችሁበት ቦታ ሰላማችሁ ይብዛልኝ። እንደምታዩት ዛሬ የፒዛ ሶስ ነው ልንሰራ። ዛሬ የምንሰራው ደግሞ ምን መሰላችሁ? እዚህ ጋር ቲማቲም አለኝ፣ እዚህ ጋር ደግሞ መፍጫ አለኝ። ሁሉም ነገር ጃዝ ነው። ቲማቲሙን ካፈጫሁት በኋላ እዚህ ሰሃን አረጋዋለሁ። ከዛ አሁን ወደ መፍጫ እንሄዳለን ማለት ነው። ከፈጨሁት በኋላ ደግሞ ድስት ላይ አረኩት። ያ ሰሃን አልበቃኝም ማለት ነው። ቲማቲሙ ብዙ ነበር። ድስት ላይ አረኩት። እንደምታዩት እዚህ ጋር ደግሞ ነጭ ሽንኩርት አለኝ። ያለ ነጭ ሽንኩርት መቼ ምንም ነገር አይሰራም ማለት ነው። ነጭ ሽንኩርት አለኝ። እዚህ ጋር ደግሞ ማጂ፣ ሰልሳ፣ ቃሪያ አለኝ። ጨውም እዚህ ጋር አለኝ። ቅድም ደግሞ ከትፌ ያዘጋጀሁት ሽንኩርት አለኝ። ሽንኩርቱም እንግዲህ እንደምታዩት እያማሰልኩት ነው። ሽንኩርቱ ደግሞ ትንሽ ሲበስልልን እንትን እናረጋለን ማለት ነው። ትንሽ መብሰል አለበት፣ ምክንያቱም ፒዛ ላይ እንትን ስትሉት ወደ ላይ ይወጣል ማለት ነው። ሽንኩርቱ ያኔ አጂናው ላይ ሲደፉት ማለት ነው። ያንን ሶስ እንደምታዩት ትንሽ በስለዋል ሽንኩርቱ ማለት ነው። አሁን ደግሞ ነጭ ሽንኩርቱንና ቃሪያውን አረጋዋለሁ ማለት ነው። እንደምታዩት ቃሪያውን ሶስት አይነት ቃሪያ ነው አረኩበት። ከዛ በኋራት ምናምን ሳስገባ አልተመቸኝም፣ አልቀረስኩትም ማለት ነው። በኋራት ሁለት ማጂ ሁለት አይነት ቅመም ነበረኝ፣ እሱንም አስገባሁበት። ትንሽ አመስለዋለሁ ማለት ነው። ሰልሳው ማለት ሰልሳ ማለት አስገባው። እንደምታዩት ካማሰልኩት በኋላ ያን ሰልሳ አስገባሁበት። አሁንም ትንሽ ያማሰልኩት ነው። ትንሽ ካማሰልኩት በኋላ ደግሞ ያን ፈጥቼ ጃይዝ ያረኩትን እንትን ቲማቲም አስገባዋለሁ ማለት ነው። አስገብቼ እያማሰልኩት ነው። ትንሽ እንትን ያለው ቲማቲሙ ብዙ ስለሆነ ነው። በኋላ እሳት ሲነካው በቃ ሲበስል ምናምን ውሃው ይሄዳል ማለት ነው። ለመቅረጽ አይመችኝም በእርግጥ ሲበስለው። እንደምታዩት እንደዛ ቆንጆ ሆኖ ደርሷል ማለት ነው። በቃ አሁን ውሃ በዝቶበታል ይመስላል ማለት ነው፣ ግን አይበዛባትም። ምክንያቱም በኋላ ሲበስል ቲማቲሙ ያ ሽንኩርቱ ምናምን ቃሪያው ሲበስል ይሄ ውሃ ማለት ነው ሙጭቁ ብሎ ይሄዳል። እንግዲህ እንደምታዩት በቃ አሁን ደርሷል። አልሐምዱሊላህ። አሁን ይሄንን ፕላስቲክ አለኝ ማለት ነው። በሱ እንትን ብዬ ትንሽ የሚበቃኝን ያክል እንትን ብዬ ቆራርጬ በቃ